ኢንስታግራም ተጠቃሚዎች አደጋ ላይ ከመውደቃቸው በፊት ይህን ነገር አስተካክሉ። የኢንስታግራም ተጠቃሚ ከሆናችሁ ፎቶአችሁን ሜታ ኤአይ እንዳይጠቀም አሁኑኑ ይህን ነገር ማስተካከል አለባችሁ። ቆይ ነገሩን ላስረዳችሁ። የኢንስታግራም የዋትስአፕ እና የፌስቡክ ካምፓኒ የሆነ ሜታ ሙሴ የሚል የተባለ አዲስ ኤአይ በቅርቡ ጀምሯል። ይህ ባህሪ ከፐብሊክ ኢንስታግራም አካውንቶች ላይ ያሉ ፎቶዎችን ተጠቅሞ የኤአይ ምስሎችን መፍጠር ያስችላል። ይህ ማለት አካውንታችሁ ፐብሊክ ሆነ ኤአይ ፎቶአችሁን ሊጠቀም ይችላል፣ ያው ማንኛውም ሰው ማለት ነው። ብዙ ሰዎችን ያሳሰበው ነገር ይሄ ነው። አንድ ሰው ፎቶአችሁን በኤአይ ጀነሬት ሲያደርግ ማሳወቂያ አይደርሳችሁም። ስለዚህ ይሄን ሴቲንግ ኦፍ ካደረጋችሁ ፎቶአችሁን ማንም ሊጠቀም አይችልም። ይህን ሴቲንግ አሁን ላይ የኢንስታግራም አፕሊኬሽናችሁን አፕግሬድ ስታደርጉት ታገኙታላችሁ። መጀመሪያ ኢንስታግራም እንከፍታለን። በመቀጠል ፕሮፋይላችን ስር እንገባና ላይ ኮርነር ላይ ያለችዋን 3 ሰረዝ እናካለን። በመቀጠል ወደታች ወረድ ብላችሁ ሼሪንግ ኤንድ ሪዩዝ የሚል አለ፣ ውስጥ እንገባለን። እታች ወረድ ትሉና ፖስትስ ኤንድ ሪልስ የሚለውን ኦፍ ታደርጋላችሁ። የታችኛውን ሪል የሚለውን ኦፍ ማድረግ ትችላላችሁ። እንደዚህ አይነት ቪዲዮ እንዲደርሳችሁ ፎሎ እና ላይክ ማድረጋችሁን አትርሱ።